ዛሬም ደግሞ እንግዲህ አዲስና ሊከፍል ይችላል ተብሎ የታመነበትን አንድ ዌብሳይት እንጠቁማችኋለን። እናንተም ደግሞ የዚህ ቻናል ቤተሰብ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ላይክ ለጓደኞቻችሁ ለቤተሰቦቻችሁ ሼር በማድረግ ጥያቄና ሐሳብ ካላችሁ ደግሞ በኮሜንት ላይ በማስቀመጥ የዚህ ቻናል አብሮ ሰራተኛ ቤተሰብ እንድትሆኑ ጋብዛችኋል። በዛሬ ቪዲዮአችን የምንመለከተው ፒላይት የተባለ አዲስ ዌብሳይት ነው። በዚህ ዌብሳይት ላይ የምታዩት ምንድነው? የዚህም ስራ ስክሪፕት ይሰጣችኋል። ያንን ስክሪፕት ማንበብ ነው። ይሄኛው ከመጀመሪያው የሚለየው ምንድነው? ይሄ በሰዓት ከ10 እስከ 15 እስከ ያለ ዶላር ሲከፍላችሁ የመጀመሪያው ግን $4 ነበረ በሰዓት። ስለዚህ ኦልሞስት ወደ ዌብሳይቱ አሁን ገብቻለሁ። እንደምታዩት ስማችሁን፣ አድራሻችሁን እና እንዲሁም ደግሞ ኢሜይላችሁን በስትክክል ታስገባላችሁ። እዚህ ጋር እኔ የምሞላቸውን እያያችሁ በስትክክል ወደ ዌብሳይቱ ፒላይት ብላችሁ ከገባችሁ በኋላ እነኚህ የሚጠይቃችሁን መረጃ በስትክክል ማስገባት ነው ማለት ነው። የመጀመሪያው ሙሉ ስም እንግዲህ ማስገባት ነው ከላይ እንደምታዩት። ከዛን ጾታ ታስገባላችሁ። ከዛ በኋላ የተወለዳችሁበትን እድሜ በፈረንጆች ታስገባላችሁ ማለት ነው። ከዛ በኋላ ምን አይነት እንደሆናችሁ ኤትኒክስ ይላል። እናንተ ግን ያው ከታች ላይ ሚድል ኢስተርን ኖርዝ አፍሪካን የሚለውን ማስገባት ትችላላችሁ፣ ወይም ደግሞ አሜሪካን ብላችሁ ልታስገቡ ትችላላችሁ። ችግር የለውም ይሄ ነገር። ከዛን ዓመተ ምህረት ታስገባላችሁ። የተወለዳችሁበትን እድሜ ካስገባችሁ በኋላ ስራችሁ አሁን ያላችሁበት ስራ ምንድነው የሚለውን ታስገባላችሁ። ከዛ በኋላ ሪፈራል ነው፣ ሪፈራል ታስገባላችሁ። ከዛን ይሄኛውን ፕላትፎርም እንዴት አገኛችሁ የሚለውን አይታችሁ ቲክቶክ ላይ ዩቲዩብ ላይ ከሆነ እንደዛው ታስገባላችሁ ማለት ነው። ከዛን ያው ኮንቲኒው ትላላችሁ። እዚህ ጋር የተወሰነ ሚስቴክ ካገኘ ራሱ ያሳያችኋል። ያልሞላችሁት፣ ያልጻፋችሁት፣ ያላስገባችሁት ነገር ካለ ራሱ ያሳያል። በዚህ አማካይነት ወደ ላይ ሄዳችሁ ቼክ እያደረጋችሁ ያላስገባችሁትን ማስገባት ትችላላችሁ ማለት ነው። ሙሉ ሳይሆን ሲቀር ያው መልሶ ያስቀራችኋል፣ አያስገባችሁም። ስለዚህ ቼክ እያደረጋችሁ ሳትሞሉት ያለፋችሁትን እያያችሁ መሙላት ነው ማለት ነው። ከዛን ያው ካንትሪ እናስገባለን። በፈረንጆች እንግሊዘኛ የምንሰራ ከሆነ ከአንድ ሀገራት ወስደን የምንሰራው ወይም ደግሞ በራሳችን በኢትዮጵያ ማስገባት እንችላለን። ከዛን ያው ሪጅን ነው፣ ሪጅን እናስገባለን። ኢትዮጵያ ሚል ፈልጋችሁ ኢትዮጵያ ታስገባላችሁ። ወይም ደግሞ በአማርኛ ማንበብ የምትፈልጉ ሰዎች በእንግሊዘኛ ላይ ደግሞ እንግሊዝ ሚለውን አለች፣ እሷን ራይት ልጋችሁ ታስገባላችሁ ማለት ነው። ኒድና ኮንቲኒው እንላለን ማለት ነው። ኮንቲኒው ስንል ወደ ሌላ እናስገባለን ወይ ያስገባናል ማለት ነው። ይሄኛውንም ፎርም እንደገና እናስገባለን ማለት ነው። እንደገና በምንድነው የምንሰራው የሚለውን ላንጉዌጅ ወይም ደግሞ ቋንቋ ምንድነው የሚለውን ይጠይቀናል። አማርኛ ከሆነ ያው አማሪክ የሚል አለ፣ እሱን ፈልገን እናስገባለን። እንግሊዘኛ ከሆነ ደግሞ እንደዛውም እንግሊዘኛ ብለን እናስገባለን ማለት ነው። ይሄን ካስገባን በኋላ ግን የቋንቋችን ያለበት አቅም የትው ጋር ነው የሚለውንም ደግሞ እንደዛው እናስገባለን። ሌቭሉን ማስገባት አለብን ማለት ነው። ስንተኛ ደረጃ ላይ ነው? አማርኛ ከሆነ እንደዛው እንግሊዘኛም ከሆነ እንደዛው ግዴታ ማስገባት አለብን። ስለዚህ ትክክለኛ መናገር የምንችለውን
አክሰንታችንን እንደገና እናስገባለን ማለት ነው። ከዚያም ከታች ያሉ ሶስቱ ያለንበትን ክልል ወይም ደግሞ አካባቢ ከዛም በኋላም ደግሞ አክሰንታችሁን ካስገባችሁ በኋላ ከዛ በኋላ ላይ ቀጥታ የምታስገቡት የተወለዳችሁበት አካባቢ ላይ ያለውን ነው ቋንቋ የምትችሉት ይሏችኋል። የስ ብላችሁ ታስገባላችሁ። እሱን የስ ካላችሁ በኋላ ላይ እንደገና በተወለዳችሁበት ከተማ ላይ ያደጋችሁት የሚለውን ሐዋሳ ብላችሁ ታስገባላችሁ። የትምህርት ደረጃ ያላችሁበት ማስተርስ ከሆነ እንደዛው፣ ፒኤችዲ ከሆነ ፕሪፓራቶሪ ከሆነ እንደዛው ታስገባላችሁ። ይህን ስትጨርሱ ኮንቲኒው ትሉትና ወደ ቀጣዩ ፔጅ ይወስዳችኋል ማለት ነው። ሌላ ተጨማሪ የምትችሉት ቋንቋ ካለ እንደ ተጨማሪ ማስገባት ትችላላችሁ። በመጨረሻም የመጨረሻ ማጠናቀቂያ ሁሉንም ቼክ ካደረጋችሁ በኋላ ሁለቱንም ራይት አድርጉና ከዛ በኋላ ወደ ቀጣዩ ፔጅ ይወስዳችኋል ማለት ነው። ፋይሉን ሰሚት ስትሉት በመጨረሻም የተወሰነ ፕሮሰስ ካደረገ በኋላ አንሎክ ብሎ እንደገና ይመጣላችኋል ማለት ነው። ይህ ምንድነው? ለቼክአፕ አንድ ስክሪፕት ይሰጣችሁና ያንን ስክሪፕት እንድታነቡት ያስደርጋችኋል። ድምጻችሁ አሪፍ ከሆነ፣ ማይካችሁ አሪፍ ከሆነ፣ ባክግራውንድ ላይ ምንም አይነት የሚረብሽ ነገር ካሌለ እነኚህ ታይተው ድምጻችሁን አፕሩቭድ ያደርጉታል። ከዛ በኋላ ስራው እንደተለቀቀ ስራውን መስራት ትችላላችሁ። በቀጣይ ደግሞ እንዴት አድርጋችሁ የሰራችሁትን ፔመንት እንዴት ማውጣት እንዳለባችሁ ሙሉን አሳያችኋለሁ። እናንተ ግን ይህን ቻናል ሰብስክራይብ እንዲሁም ላይክ፣ ሼር በማድረግ ሐሳብ አስተያየት ካለ ደግሞ በኮመንት ላይ ገባችሁ እንድትጽፉ አሳስባችኋለሁ ማለት ነው። ለዛሬ ያለኝ ይህን ይመስላል ማለት ነው።